السلام عليكم ورحمة الله وبركاته. ودنا የተከበራችሁት ወንድሞች እንዴት ዋላችሁ? እንዴት አመሻችሁልኝ? ደህና ናችሁ ወይ? ሁሉ እንዴት ነው? እኔ ደህና ነኝ አልሐምዱሊላህ። እናንተም ደግሞ አላህ ሰላማችሁን ያብዛልኝ። ስልክ እንደዚህ አይታይም ነው እንጂ እንግዲህ ስልክ አንዳንዴ ያው አላችሁ ሁሉ እንዴት ነው? አልሐምዱሊላህ እኛ ጋር ሁሉ አሪፍ ነው አልሐምዱሊላህ ረብል ዓለሚን። እናንተጋም ደግሞ ሰላም እንደሆነ ተስፋ አደርጋለሁ። ውድና የተናፈቃችሁት ወንድሞቼ አገር ቤት ለዚህ ረመዳን ለመግባት የሚያስባችሁ አላህ ሙራዳችሁን ሁሉ ይሙላላችሁ፣ በሰላም ያስገባችሁ፣ በሰላም በደስታ ውድና የተከበራችሁት ወንድሞች ጓደኞቼ በሰብ ጋር ማጾም የፈለጋችሁ ሁሉ አላህ በሰላም ያስገባችሁ፣ ሁሉ ነገር በገር አላህ ያርክላችሁ። ገብታችሁ ለማምጣት የሚያስባችሁ እዛ ለመቆየት የፈለጋችሁ ሁሉንም አላህ ያስብላችሁ። ወራዳችሁን ሁሉ አላህ ኢንሻአላህ ሙሉ ያርክላችሁ ኢንሻአላህ። እንግዲህ ሰላም ሁሉም ነገር ይበልጣል። አላህና ሰላም ያርገን እና እንደዛ እላችኋለሁ። እንዴት ዋላችሁልኝ? እንዴት አመሻችሁ? እኛ ጋር ሁሉም አልሐምዱሊላህ ሰላም ነው፣ መልካም ነው። አላህ መልካም ሐምድ። እናንተ ጋርም ደግሞ ሰላም እንደሆነ ተስፋ አደርጋለሁ በኢዝኒላህ ማለት ነው። አላህ ይመጣ ረመዳን አላህ በሰላም ያድርሰን። ሻባኑንም አላህ ይበረካ ወራላ ያርግልን። ከፈራነው በላ ሁሉ ከፈራነው መበላ ሙሲባ ሁሉ አላህ ነጃ ይበለን እላችኋለሁ። አባቢ ፊላ እነዚህ እስር ቤት ታስሮ የተንገላቱት ላሉ ደግሞ አላህ እነሱንም በሰላም ከዛ እስር ነጃ ይበላቸው፣ በሰላም በደስታ ወደ ሀገራቸው አላህ ይመልሳቸው። ከእናት ከአባታቸው በደስታ መጾሙት አላህ ያርገው ማለት ነው። እና እንደዛ እላችኋለሁ። ብርዱ ደግሞ እንደገና መለሰ። ሰሞኑ እንኳን አንድ ሁለት ቀን ትንሽ እንደ ሙቀት ነገር ነበር። አሁን ደግሞ ተመልሶ ወደኋላ ብርዱ መጣ። አላህ ይስተር። እንደ ጉንፋን ነገር በሁሉም ነገር እንግዲህ ብርዱና ሙቀቱ ሲቀላቀል አየሩ ሲደባለቅ ትንሽ ነገር ጫኔታም ግጭትን ምናምን ያመጣል። አላህ ይጠብቃችሁ ኢንሻአላህ። አላህ ይመጣ ረመዳን በሰላም በደስታ መጾም ሰው አላህ ሁላችንም ያርገን። አባቢ ፊላ አላህ ብዬ የምወዳችሁ ማከብራችሁ እህቶቼ እና ዱዓ አድርጉ ኢንሻአላህ። እስር ቤት ያሉት መቼ ነው የምንገባው ብሎ ሁሌ መረጃ ወጣ ሲባል መቼ ነው የምንገባው ወደ ሀገር ቤት እያሉ በቃ ቀልባቸው እዛ ወላሂ እንኳን እነሱኛ ራሳችን በጣም ነው የምንጨነቀው። ጨነቃለሁ እዛ ውስጥ አላህ በሰላም ያግባቸው። በቅርቡ ሁላቸው ወደ ሀገር መግባት አላህ ያርገው። አንድ ሰው ሳይቀር ወደ በሰላም ወደ ሀገር አላህ ያግባቸው። ሀገራችንን ደግሞ አላህ ሱብሃነሁ ወተዓላ ሰላም ያርግልን ኢንሻአላህ። ከሁሉም በላይ አላህ ነጃ ያውጣት ሀገራችን ሰላም ከሆነች ነው እኛም ሰላም የምናገኘው። ቤተሰቦቻችን ሰላም አላህ ያርግልን፣ እኛንም ሰላም አላህ ያርገን። ሀገራችን ደግሞ አላህ ሰላም ያርግልን እላችኋለሁ። አባቢ ፊላ ዱዓ አድርጉ ኢንሻአላህ። አስተግፍሩላህ። ትላንትና ደግሞ ውድና የተከበረ ወንድማችን ሙስጠፋ ላላ ብለን የምንወደው እና ከብሮ ወንድማችን ተያዛሉ። በጣም ነው ተሰማን። እነዚህ ከጮጫ ልጆች ላይ ታሰረ። አላህ በሰላም ያስገባው። ለመስቱም ልጆቹ አላህ ሰብር ይስጣቸው። እንግዲህ በሰላም አላህ ያገናኛቸው። እሱም ደግሞ እዛ ሳይቆይ በሰላም አላህ ያስገባው። ያ ውድ ወንድማችን በጣም የሚያሳዝን ወንድማችን ነው። ይመክራል፣ ጌቶቻችን ይመክራል፣ ሂጃብ ይሸጣል፣ ቆንጆ ሂጃብ እንደያዘ ሰውን አይሸውድም። ምርጥ ጠንካራ ሂጃብ ነው ሰው የሚሸጠው። ሂጃቦቹን ልብሶች የሚሸጠው እንግዲህ ኸይር የሚሰራ ሁሌም ወላሂ
ይመረቃል ማለት ነው። አላህ በሰላም ወደ ሀገሩ መልሰው። እሱንም በጣም መካሪ ወንድማችን ነበር። እህቶቻችን በጣም መከራቸው ነበር ለነሱ። እንግዲህ አላህ ይድረስለት። እንግዲህ እስር ለወንድ ልጅ ምንም ማለት አይደለም። አላህ በጊዜ ያስገባቸው ወደ ሀገር ማለት ነው። ለሚስቱም ለልጆቹም ደግሞ ሚስቱ ደግሞ ራስ ነች ምንድነው አሉ ቅርብ ጊዜ ነው የወለደችው። እስኪ እኔ ያው ከሱም ሆነ ከሷ አላወራም፣ ግን በሚዲያ ላይ አንዳንዴ ኬር የምናገር ሰዎችን ስለምንከታተል ነው። እንግዲህ አላህ በሰላም ያስገባው ማለት ነው እሱ ነው። እና እህቶቼ ለመግባትም ያሰባችሁ ብዙ አላችሁ የነገራችሁኝ። አላህ ኢንሻአላህ ሁላችሁም በሰላም ያስገባችሁ። በእጅ ሙሉ በደስታ በኢማን በዲን በተቅዋ ወደ ሀገር ይመልሳችሁ። ለመግባት ያሰባችሁ ሁላችሁም ማለት ነው። ወላሂ በጣም ብዙ ልጆች አሉ ለረመዳን ኢንሻአላህ ዘንድሮ ሀገር ቤት ነን መኩዬ ያላችሁ የነገራችሁኝ ሁላችሁ አላህ በሰላም ያስገባችሁ ኢንሻአላህ። በደስታ በሰላም ኢንሻአላህ። ቢስሚላህ ምንም አይቸግራችሁ። እዛም ገብታችሁ ደግሞ በደስታ በዱንያ በዲን በተቅዋ በሁሉም በነስር ምትኖሩ አላህ አርጋችሁ። የሰው ሀገር በቃ ይበላችሁ። የሰው ሀገር የሰውም ነው ወላሂ። ከፋም ለማም ምን የራስ ሀገር የመሰለ ሀገር የለም ወላሂ። የሰው ሀገር የሰውም ነው። ሀገራችንን አላህ ሱብሓነሁ ወተዓላ የሰላም የደስታ ሀገር አላህ ያርግልን ኢንሻአላህ። አላህ ሱብሓነሁ ወተዓላ ሀገራችን የበለጸገች በዱንያም በዲን በኢጃባችን የምንከበርበት በዱንያም በዲናችን ኢንሻአላህ የምንከበርበት አላህ ያርግልን። ልጆቻችን በሰላም ወጥቶ ተምሮ እንዲገቡ አላህ ያርጋቸው። ከጦርነት አላህ ነጃ ይበለን። አላህ ከዚህ ጦርነት ነጃ ይበለን። ጦርነት እኮ ምንም ፋይዳ የለውም ሰዎቼ። አዑዙ ቢላሂ ሚነ ሸይጣን ረጂም። ከሱቁቃ ከጭንቅ አላህ ነጃ ይበለን። ከሐሙም ገሞን ኢንሻአላህ ሁሌ በሀገሩ በደስታ መኖር ሰው አላህ ያርገን። ከሁሉም ተዋዶ ተቃቅፎ መኖር ሰው አላህ ያርገን። እነዚህ ብሔርና ብሔር የሚያጋጩ ሰዎችም አላህ ሂዳያ ይስጣቸው። እንግዲህ ሁሉም ንጹህ ኢትዮጵያ ሆናችሁ ሁሉ ላላ ብዬ ነው የምወዳችሁ። ሁላችንም ላኢላሀ ኢለላህ ነው ያስተሳሰረን። ከፋም ለማየትም ምንሄድ ነገር የለንም። ሁሉንም ብሔር የከለቀ አላህ ነው። ስለዚህ እህት ወንድሞች በብሔር አትባሉ እና ኢንሻአላህ ዘረኝነት ጥንብ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የኛ መመራ የኛ ዶክተር ረሱል ናቸው ሰለላሁ ዐለይሂ ወሰለም። አላህ እሳቸው ሱና የሚከተል ሰው አላህ ያርገን። የእሳቸው ሱና ተከትሎ ነገ የውመል ቂያማ የነሱ ጎረቤት የሚሆን ሰው አላህ ያርገን ኢንሻአላህ። አላህ ከጀሃነም ነጃ ይበለን። አላህ ኢኽላስ ይስጠን። አላህ የውስጥንም ሂጃብ አላህ ያልብሰን። አላህ ካቲማችንም ያሳምርልን። የሞተ ሁሉ የጀነት ይሁን፣ ያለው ደግሞ የበረካ ይሁን። እንግዲህ ኢንሻአላህ አላህ የሚያውቀው አላህ ያሳድርልን። ደግሞ ምንም የሚያውቀው ትንሾችን አላህ ያሳወቅልን ኢንሻአላህ። እኛም ደግሞ አላህ በሰላም በደስታ ለሀገራችን ያብቃን። ያሰብነው ነገር ሁሉ አላህ አሳክቶልን በሰላም በደስታ ወደ ሀገራችን ሁላችንም የምንመለስ የምንገናኝ አላህ ያርገን። አላህ ለዱንያ ብሎ ወጥቶ በዱንያ በተቅዋ በዲን በእጅ ሙሉ ወደ ቤተሰቡ የሚገባ ሰው አላህ ያርገን። ቤተሰቦቻችን በሰላም ጥለን ወጣን፣ በሰላም ደግሞ አላህ ሱብሓነሁ ወተዓላ ከነሱ ያገናኘን ያደባልቀን። እነሱም በሙሉ ይጠብቁን፣ እኛም በሙሉ እንግባ። ሰላም ከሁሉም ነገር ይበልጣል። እህት ወንድሞቼ አላህ ሰላም ይስጣችሁ። ተማሩ፣ ቁርአን ቅሩ፣ ቶይ ተማሩ። ደግሞ አብሶ ለሴት ልጅ በጣም ለልጇ ሴት ልጅ ለልጇ መድረሳ ስለሆነች መድረሳ ነች። ዛሬ እኛ ካወቅን ነው ነገ ልጆቻችንን የምናሳውቀው የምናስጠናም ማለት ነው። ወንድሞቼ ደግሞ እህቶቼ እናንተ በደንብ ጥንቅቅ ብላችሁ ጎበዝ ሆናችሁ እንደ ሰሃባ ሴቶች መሆን አለብን። እኛ ዲናችን እንወቅ፣ አላህ በዲናችን ያጠንክረን እና ኢንሻአላህ
ባል የሌላችሁ አላህ ደህና ሳሌ የሆነ ትዳር አላህ ይወፍቃችሁ። ትዳር ደግሞ ያላችሁ ትዳራችሁ ያማረ የሰመረ አላህ ያርግላችሁ። እና ያላገባችሁትም አግቡ፣ ውለዱ። ልጅ ጸጋ ነው። ልጅ በልጅነት አላማራ። ስለዚህ አላህ ከእናንተ ጋር ይሁን። ለአላህ ብዬ ነው መወዳችሁ ማከብራችሁ። ውድና ተናፋቂ ሆናችሁ ሀገሬ ልጆች ፊ አማንላህ። ትላንትና የሆነ አንድ ለሰው ሶስት እህቶቼ በአማርኛ ማውሪ ስላላችሁኝ ነው። ለዛ ነው እንግዲህ አላህ ሱብሃነሁ ወተዓላ የረመዳንን በሰላም ያድርሰን። የሻዕባንም የበረካ ወር አላህ ያርግልን። ዱዓ አርጉ፣ ተዋደዱ። ከተቀያየማችሁ ከሰው ጋር አፋፉ ተባባሉ። ያው ሙስሊም ሁሌ አፋፉ እንደተባለ ነው። ሙእሚን ከ3 ቀን በላይ ያው ይጣላም አይቋርፍም። ስለዚህ በእኛ ስለማይፈቀድልን ማለት ነው። ስለዚህ ለማይረባ ነገር ለወሬ ትንሽ ነገር ብለን ከሰው ጋራ እንዳንቀያየም፣ ስለ ሰውም ጾማችን እንዳይበላሽ። ስለዚህ ሱብሃንአላህ የዛሬ ዓመት ስንት ሰው ነበር ዘንድሮ